ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን በከፍተኛ ሁኔታ በቫይታሚንስ በሚነራልስ እንዲሁም በፋይበር እና በአንቲኦክሲዳንት በጣም የበለጸጉ ለሰውነታችን ወሳኝ የሚባሉ ንጥረ ነገሮችን የያዙ የየዕለት አመጋገባችን ላይ እናካትታቸው ለጤናችን ከፍተኛ የሆነ ጥቅም የሚሰጡን እነዚህ ክሮኒክ የሚባሉ ወይም ተላላፊ ላልሆኑ በሽታዎች እንዳንጋለጥ የሚያደርጉን የምግብ አይነቶችን ነው የምንነግራችሁ። የሚጠቅም ነገር ነው ከዚህ ቪዲዮ የምታገኙት። እስከ መጨረሻው ተከታተሉ። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። አረንጓዴ ቅጠላ ቅጠሎች እነ ቆስጣ፣ ሰላጣ፣ ጎመን እነዚህ ነገሮች በከፍተኛ ሁኔታ ቫይታሚን ኤ፣ ሲ፣ ኬን ይዘዋል። ካልሲየም፣ አንቲኦክሲዳንት እንዲሁ በጣም አላቸውና ብናካትታቸው በጣም ተጠቃሚዎች ነው ምን ሆነው። ብሮኮሊን፣ ጥቅል ጎመን እንደዚሁ በጣም በፎሌት በቫይታሚን ሲ የበለጸጉ ናቸው። አጠቃላይ እነዚህ ከለርፉል የሆኑ አትክልቶች በውስጣቸው በከፍተኛ ሁኔታ አንቲኦክሲደንት ይገኛል። በፋይበር እንዲሁ የበለጸጉ ናቸውና እያቀያየርን የየዕለት አመጋገባችን ላይ ማካተት ይኖርብናል። እንዲሁ ከፍራፍሬዎች ውስጥ በተለይ እነዚህ ቤሪ ፋሚሊስ የሚባሉ እነ ብሉቤሪ፣ ብላክቤሪ፣ ስትሮበሪ እነዚህ ነገሮች በከፍተኛ ሁኔታ በአንቲኦክሲዳንት በጣም የበለጸጉ ናቸው። በቫይታሚን ሲ በጣም የበለጸጉ ናቸው። እንዲሁ ኮምጠጥ ያሉ ናቸው አይደለ? በጣም ጣፋጮች አይደሉም። ስለዚህ በደማችን ውስጥ ያለውን ስኳር መጠን ባላንስ ለማድረግ በጣም ይጠቅማሉ። እንዲሁ በተለያዩ የካንሰር አይነቶች እንዳንያዝ በጣም ወሳኝ ነገሮች ናቸውና የየዕለት አመጋገባችን ላይ የምናገኛቸውን በአካባቢያችን በቅርበት የምናገኛቸውን ብናካትት በጣም ተጠቃሚዎች ነው የምንሆነው። እንዲሁ ሲትረስ ፍሩትስ የሚባሉት እነ ብርቱካን በቫይታሚን ሲ በጣም የበለጸጉ ናቸው። እነ ሎሚን እንዲሁ ብንጠቀም ተጠቃሚዎች ነው የምንሆነው። እንዲሁ አቮካዶ በጣም ጠቃሚ ነው። በጣም በቫይታሚን ኢ፣ ኤ እንዲሁ ሲ በጣም የበለጸገ ነው። ቫይታሚን ኬንም በጣም ይዟልና በመጠኑ አድርገን በየዕለቱ አመጋገባችን ላይ ልናካትታቸው የሚገቡ ነገሮች ናቸው። እንዲሁ ፕሮቲንስ ከምንላቸው ውስጥ ደግሞ የተለያዩ የአሳ ዝርያዎች ውስጥ ሳልመን በጣም ወሳኝ ነው። እንዲሁ እንቁላል እና ጥሩ የሆነ ስጋ እንዲሁ ከእንስሳት ተዋጽኦ ውጭ የሆነውን ደግሞ ፕሮቲን ለማግኘት ፕላንት ቤዝድ ፕሮቲን የሚባሉትን ከምስር፣ ከአተር፣ ከባቄላ እንዲሁም ከሽምብራ ይገኛሉና እነዚህን ራሱ በተለይ በጾም ወቅት ላይ እነዚህን የጥራጥሬ አይነቶች ብናካትታቸው ፕላንት ቤዝድ የሚባለውን ፕሮቲን አይነት ለማግኘት ይረዱናል ማለት ነው። እንዲሁ እነ ገብስ፣ አጃን እንዲሁ ከፍተኛ ሁኔታ ሰውነታችን በሚፈልጋቸው ንጥረ ነገሮች የተሞሉ ናቸውና አመጋገባችን ላይ ማካተት ይኖርብናል። እንዲሁ ከቅባታማ እህሎች ውስጥ እነ አልመንድ፣ ቺያሲድ የሚባለውን እነ ሰሊጥና ተልባን እንዲሁ ብናካትታቸው በውስጣቸው በከፍተኛ ሁኔታ ሰውነታችን የሚፈልጋቸውን ንጥረ ነገሮች ይዘዋል። በኦሜጋ 3 የተሞሉ ናቸው። በቫይታሚን ኢ፣ ኤ የተሞሉ ናቸውና ለብሬናችን በጣም ወሳኝ ናቸው። ሄልዚ የሚባሉትን ጤናማ ፋትን የያዙ ነገሮች ናቸው። ስለዚህ እያቀያየርን በቅርባችን የምናገኛቸውን መጠቀም ይኖርብናል። እንዲሁ ከወተት ተዋጽኦ ምርቶች ውስጥ ደግሞ እርጎ በተለይ በጣም አስፈላጊ ነው። የየዕለት አመጋገባችን ላይ ልናካትተው ይገባል። እንዲሁ ከኸርባልስ ከሚባሉትና ከቅመማ ቅመሞች ውስጥ እርድ፣ ነጭ ሽንኩርት በጣም ወሳኝ ነገሮች ናቸው። ዝንጅብል በጣም አስፈላጊ ናቸውና ሳናበዛ በመጠኑ በልኩ እያቀያየርን አሁንም የየዕለት አመጋገባችን ላይ ብናካትት እጅግ በጣም ብዙ ጥቅሞች ነው የምናገኘው። በአንቲኦክሲዳንት በጣም የበለጸጉ ናቸው። ለካንሰር የመያዝ እድላችንን ይቀንሳሉ። ይሄ ኦክሲዴሽን ስትረስን በማስወገድ ወይ ፍሪ ራዲካልስን ከሰውነታችን ውስጥ በመቀነስ ኢንፍላሜሽን ምክንያት ለሚከሰቱ የተለያዩ የጤና ችግሮች እንዳንጋለጥ ያደርገናልና የየዕለት አመጋገባችን ላይ እንደነዚህ አይነት በከፍተኛ ሁኔታ በቫይታሚንስ እና በሚኒራልስ በፋይበር በአንቲኦክሲዳንት የበለጸጉ ኒውትሪየንት ዴንስ የሚባሉትን የምግብ አይነቶች ብናካትት ትንሽ ተመግበን ብዙ ነገር ነው የምናገኘውና ለክብደት መጨመርም አንጋለጥም። ታዲያ እንደዚህ አይነት ምግቦችን እንግዲህ ስንጠቀም በጣም አብስለን ይዘታቸውን እንዲያጡ አድርገን መጠቀም የለብንም። እንዲሁም ምን ከምን ጋር እንደሚሄድ ማወቅ አለብን። ለምሳሌ በአይረን የበለጸጉ ምግቦችን ስንመገብ አብረን በቫይታሚን ሲ የበለጸጉ ነገሮችን ብንወስድ ሰውነታችን አይረንን በደንብ አብዞርብ አድርጎ እንዲጠቀምበት የማድረግ አቅም አለው። እንዲሁ አይረን ያላቸው ምግቦች ደግሞ ተመግበን እነዚህ ካፌን ያላቸው መጠጦች እነ ቡና፣ ሻይን አብረን ወዲያውኑ የምንወስድ ከሆነ ሰውነታችን አይረኑን ሳይጠቀም እንዲሁ እንዲወገድ ነው የሚሆነውና ምን ከምን ጋር ይሄዳል የሚለውንም ማወቅ አለብን። አብረው የሚሄዱ ምግቦች አሉ፣ አብረው የማይሄዱ ምግቦች አሉ።
አብረው የሚሄዱና የማይሄዱ ምግቦችን በተመለከተ ቪዲዮ እንድንሰራላችሁ ከፈለጋችሁ ኮሜንት ላይ ስሩልን የሚል አስተያየት አስቀምጡልን። የሚጠቅም ነገር አግኝታችኋል ብለን እናስባለን። ስለተከታተላችሁ ከልብ እናመሰግናለን። ከዚህ ቻናል ተአማኒነት ያለው መረጃ በባለሙያ ነውና የምታገኙት። ቻናላችንን ተከታተሉ። ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። የእናንተ ድጋፍ እኛን ያበረታናል፣ የተሻለ መረጃ እንድናቀብላችሁ ይረዳናልና እባካችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ቻው፣ ሰላም ሁኑ።